ስለ ትምህርት ስለ ዲፓርትመንት ነው፣ ስለ ኢንጂነሪንግ ዘርፍ ነው፣ ስለ ጤና ዘርፍ ነው። ዘን እነዚህ ዲፓርትመንቶች አብዛኛዎቹ በጣም ተፈላጊ ዲፓርትመንቶችና እጅግ በላብራቶሪ በቤተ ሙከራ የተደራጁ ናቸው። ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን፣ ይህ ማዕደ ዜና ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። ሁለተኛ ቀኑን ባስቆጠረው የኢትዮጵያ የጤና ባለሙያዎች አድማ ተጨማሪ ሆስፒታሎችና የጤና ጣቢያዎች አድማውን መቀላቀላቸውን እንደቀጠሉ የጤና ባለሙያዎች ንቅናቄ አስታውቋል። ሙሉ በሙሉ የሥራ ማቆም አድማ ካደረጉት በርካታ የሕክምና ተቋማት መካከልም በአዲስ አበባ ያሉት 9 ታላላቅ ሆስፒታሎች ይገኙበታል። እነርሱም ጥቁር አንበሳ ሆስፒታል፣ ቅዱስ ጳውሎስ ሆስፒታል፣ ቅዱስ ጴጥሮስ ሆስፒታል፣ የካቲት 12 ሆስፒታል፣ ዳግማዊ ምኒልክ ሆስፒታል፣ ጋንዲ ሆስፒታል፣ ዘውዲቱ ሆስፒታል፣ አለርት ሆስፒታል እና አበበች ጎበና የእናቶችና ህፃናት ሆስፒታል ናቸው። የጤና ጣቢያዎችም ጥያቄያችሁ የኛም ጥያቄ ነው በማለት በአድማው እየተቀላቀሉ መምጣታቸውን ያመለክተው ንቅናቄው እንቅስቃሴያችን እየተጠናከረ በመምጣቱ መንግስት በአግባቡ ምላሽ ከመስጠት ውጭ እየተከተለ ያለው የልህና የኃይል አማራጭ አይሰራም ብለዋል። ይህን ተከትሎም ንቅናቄው የሚከተለው መልእክት ለጤና ባለሙያዎች አስተላልፏል። ለሁሉም የኢትዮጵያ ጤና ባለሙያዎች መንግስት የጤና ባለሙያዎችን ንቅናቄ ከመመለስ ይልቅ ለማድበስበስ ትልቅ ስራ እየሰራ ነው። ከዚህ ውስጥ አንዱ ቅጥር ያልፈጸሙን ባለሙያዎች ቅጥር እንዲፈጽሙ፣ የፈሩትን አስገድዶ ለማሰራትና ተላላኪ ባለሙያዎችን ጊዜያዊ ሹመት በመስጠት እንደ መሳሪያ ለመጠቀም እየሞከረ ነው። ስለዚህ ማናችሁም ሆነ አንዳችሁም ብትሆኑ ታሪካዊ በሆነው የኢትዮጵያ ጤና ባለሙያዎች ትግል ላይ ለመንግስት እንደ መሳሪያ መጠቀሚያ አትሁኑ። ከዚህ ድርጊታችሁ ታቀቡ፣ ተጠንቀቁም ማለት እንወዳለን። ምክንያቱም ይህን ታሪካዊ የመብት ትግል ከካዳችሁ መጨረሻ ላይ የተጠቀመባችሁ አካል ለስራ ባልደረቦቻችሁ ታማኝ አለመሆናችሁን ተረድቶ ከጨዋታ ውጭ እንደሚያደርጋችሁ ልትገነዘቡ ይገባል። በየቦታው ያወጡት የስራ ቅጥር ማስታወቂያ ያደመውን የጤና ባለሙያ ለማስፈራራትና ለመከፋፈል ነው። በዚህ ማንም እንዳይደናገጥና እንዳይፈራ። በእነሱ የዜሮ ፖለቲካ ጨዋታ የሚሸነፍና የሚንበረከክ ባለሙያ የለም። አቅማችንና አስፈላጊነታችንን ካላመኑ አይደለም ጭማሪ ደሞዝ ሊያደርጉ ይቅርና እንደ ሰውም አያከብሩንም። አንድነትና ጽናት አንድነት ኃይላችን ነው ብለዋል ንቅናቄው አሁን ባስተላለፈው መልእክት። በሌላ በኩል የኢትዮጵያ ጤና ባለሙያዎች ጥያቄና አድማ ከሀገር ውጭም የበርካቶችን ትኩረት እየሳበ ነው። ጉዳዩን በትኩረት እየተከታተሉ ያሉ የውጭ ሀገር አክቲቪስቶች የኢትዮጵያ ሐኪሞች በወር $100 ያነሰ ገቢና ለስራ ምቹ ባልሆነ ሁኔታ የጤና ዋስትና እንኳ ሳይኖራቸው እንዲሰሩ መደረጋቸው ህይወታቸውንና ኑሯቸውን ክፉኛ አስቸጋሪ ስላደረገው ያሉበት አስከፊ ሁኔታ እንዲሻሻል ለረጅም ጊዜ ያቀረቡት ጥያቄ ምላሽ ባለማግኘቱ ወደ ስራ ማቆም አድማ መግባታቸውን እየገለጹ ናቸው። We got to talk about what happened in Ethiopia and why across many hospitals it might be a bit difficult to even be treated by a doctor right now. Medical professionals all over the country are on strike. They want better salaries, improved benefits, and better working conditions. Most hospitals have suspended their service except when it comes to emergencies. Now, instead of actually listening to these doctors because they have very valid concerns, their salaries are next to nothing. Experienced Ethiopian doctors are earning under $100 a month. They have horrible working conditions. They don't have a lot of benefits and they're basically taken for granted. ይህን ተከትሎ የኢትዮጵያ መንግስት ተገቢ ምላሽ በመስጠት ፋንታ ወደ ስር እርምጃ በመግባት በርካታ ሐኪሞችን ማሰሩን በመጥቀስም ለኢትዮጵያ ጤና ባለሙያዎች አጋርነታቸውን እየገለጹ ይገኛሉ። Instead of actually listening to them, the federal government resorted to intimidation rather than addressing their concern. There have been reports of arrests of doctors and other medical professionals in different parts of the country. Living conditions across Ethiopia deteriorated further after the government devalued the Ethiopian currency by more than 100% since July of 2024. There are also reports that teachers are expressing intent to join the strike, but the government is trying to avert it by appeasing teachers with the possibility of land appropriation. የሚመለከታቸው አካላትም ሆነ ዓለም አቀፉ ማህበረሰብ ለኢትዮጵያ ሐኪሞች ድምጽ እንዲሆናቸው እየጠየቁ ናቸው። በአስከፊ ሁኔታ ላይ ያሉ የኢትዮጵያ መምህራንም አድማው መቀላቀላቸው የሚቀር እንዳልሆነ እያመለከቱ ነው። ይህ በእንዲህ እንዳለ ከመብት ጥያቄ ጋር በተያያዘ ሐኪሞችን ማሰር ቀጥሎ ሙሉ በሙሉ የሥራ ማቆም አድማ ያደረገው የባህር ዳር ፈለገ ሕይወት ስፔሻላይዝድ ሆስፒታል የቆዳና የአባለዘር በሽታዎች ስፔሻሊስት ሐኪም የሆነችው ዶክተር ሙሉና የሆስፒታሉ ሚድዋይፈሪ ነርስ የሆነው ደሳለኝ አስፋው በአገዛዙ ፖሊሶች ታፍነው መወሰዳቸው ታውቋል። ይህን ተከትሎ 4 ፓርቲዎች መግለጫ አውጥተዋል። የጤና ባለሙያዎች ጥያቄ የህዝብም ጥያቄ ነውና ትኩረትና ምላሽ ይሰጠው ሲሉ 4 ፓርቲዎች በጋራ ባወጡት የአቋም መግለጫ አሳስበዋል። መኢአድ፣ ኢሃፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ ባወጡት መግለጫ የጤና ባለሙያዎች የሚያገኙት ገቢ ራሳቸውንና ቤተሰባቸውን
ማኖር እንዳልቻለ ገልጸው ለአንድ ወር ያህል ጥያቄ ሲያቀርቡ መሰንበታቸውን አውስተዋል። እኛ በትብብር የምንሰራ የፖለቲካ ፓርቲዎች ባለሙያዎቹ ላነሱት ጥያቄ መንግስት ተገቢው ምላሽ እንደሚሰጥ ተስፋ በማድረግ እንዲሁም የባለሙያዎቹን ማሳሰቢያ ተከትለን በጉዳዩ ላይ ሐሳብ ከመስጠት በመቆጠብ በጥንቃቄ ስንከታተል ቆይተናል ያሉት ፓርቲዎቹ፣ ይሁን እንጂ ጥያቄው የቀረበለት መንግስት ባለሙያዎቹ ያቀረቡትን ጥያቄ ተቀብሎ በተሰጠው ጊዜ ውስጥ አግባብ ባለው ሁኔታ መልስ ከመስጠት ይልቅ ወደ አፈናና እስራት ተሸጋግሯል ብለዋል። በባለሙያዎቹ በኩልም የስራ ማቆም እርምጃው ወደ አጠቃላይ ደረጃ መድረሱን ታዝበናል ያሉት ፓርቲዎቹ በመብት ጠያቂ የጤና ባለሙያዎችና በተጠያቂው መንግስት መካከል በውይይትና መግባባት ሊፈታ ባልቻለ የዳቦ ጥያቄ ምክንያት ግንባር ቀደም የችግሩ ሰለባ የሚሆነው ከመንግስት ባለስልጣናትና ከጥቂት የግል ሕክምና አገልግሎት ተጠቃሚ ማህበረሰብ በስተቀር 120 ሚሊዮኑ የኢትዮጵያ ህዝብ መሆኑን መንግስት በአግባቡ ሊያጤን ይገባል ብለዋል። ፓርቲዎቹ ቀድሞውንም ትኩረት ተነፍጎት የተዳከመው የጤና ስርዓታችን ላይ የባለሙያ ስራ ማቆም አድማ ሲጨመርበት በእንቅርት ላይ ጆሮ ደግፍ እንደሚሆን እየታወቀ የመንግስት ችግሩን እንዳላየ የማለፍ ከጤና ባለሙያዎች ጋር እልክ መጋባት መሞከርና ወደ ሌሎች አላስፈላጊ እርምጃዎች መግባት እጅጉን ያሳስበናል ብለዋል። የጤና ባለሙያዎችን የዳቦ ጥያቄ ተከትሎ ባለን መረጃ መሰረት በአንድ ሳምንት ውስጥ ከ80 የሚበልጡ ሐኪሞች ለስር መዳረጋቸውን መረዳት ችለናል ያሉት ፓርቲዎቹ ኢትዮጵያና መሰል የአፍሪካ ሀገራት ከድሃው በሚሰበሰብ ግብር በውድ ዋጋ ያስተማሯቸውን ሐኪሞች ወደ አደጉ ሀገራት እንዲፈልሱ በማድረግ የሚታወቁና የሚወቀሱ ሆነው ሳለ ይባስ ብሎ እጅግ አነስተኛና መሰረታዊ ለሚባል የዳቦ ጥያቄ ወደ ጅምላ እስር መገባቱ ልብ ሰባሪ ነው ብለዋል። የጤና ባለሙያዎች በተማሩት ትምህርት አገራቸውንና ህዝባቸውን በቅንነትና ታማኝነት ማገልገል እንደሚገባቸው፣ ህዝባችንም ተገቢውን የሕክምና አገልግሎት ማግኘት እንደሚገባው እኛ የትብብር ፓርቲዎች የምናምን ቢሆንም ራሱ እየቀለጠ አካባቢውን እንደሚያበራው ሻማ ባለሙያው በተጎሳቆለ ኑሮ እየሞተም ቢሆን ህዝብን ማገልገል አለበት የሚል እምነት ከቶውንም የለንም ያሉት ፓርቲዎቹ በዚህ መልኩ የሚሰጥ አገልግሎትም ከስም በዘለቀ ለህዝባችን አንዳች ፋይዳ አይኖረውም ብለዋል። ስለሆነም ይላሉ ፓርቲዎቹ መግለጫቸውን ሲቋጩ፣ አንደኛ መንግስት ለጤና ባለሙያዎች ጥያቄ ተገቢውን ትኩረት ሰጥቶ ዛሬ ነገ ሳይል በአስቸኳይ መፍትሄ እንዲሰጥ እናሳስባለን። ሁለተኛ የባለሙያዎችን ጥያቄ በሰለጠነ መልኩ በንግግር ለመፍታት ከመሞከር ይልቅ መንግስት እስርን ጨምሮ ሌሎች ያልተገቡ እርምጃዎችን ከመውሰድ ፈጽሞ እንዲቆጠብና ያሰራቸውን ሐኪሞች ያለምንም ቅድመ ሁኔታ እንዲፈታ በአጽንኦት ለማሳሰብ እንወዳለን። ሶስተኛ በስራ ማቆም እንቅስቃሴው ክፉኛ የሚጎዳውን በተለይ ያለምንም አማራጭ የሚቀረውን የማህበረሰብ ክፍል ታሳቢ ያደረጉ አካሄዶች እንዲታዩ የችግሩ ግንባር ቀደም ሰለባ ሆነው በህዝባችን ስም ተማጽኖ እናቀርባለን። እግዚአብሔር አገራችን ኢትዮጵያና ህዝቧን ይጠብቅ። መኢአድ፣ ኢህአፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ ግንቦት 12 ቀን 2017 ዓ.ም አዲስ አበባ ኢትዮጵያ። በኢትዮጵያ የአሜሪካ አምባሳደር ሽሬ ገብተዋል። በብልጽግናና በህወሓት መካከል ያለው ፍጥጫ በተካረረበትና የፕሪቶሪያው ስምምነት ከፍ ያለ አደጋ እንደተደቀነበት በሚወራበት በአሁኑ ጊዜ በኢትዮጵያ የአሜሪካ አምባሳደር ኤርቪን ሆሴ ማሲንጋ ዛሬ ጠዋት ወደ ሽሬ ከተማ አቅንተዋል። አምባሳደሩ በዚሁ ጉብኝታቸው በፕሪቶሪያው የተኩስ አቁም ስምምነት ትግበራ ዙሪያ ከህወሓት አመራሮችና ከጦር ጀነራሎች ጋር እንደሚመክሩና በአካባቢ ዘላቂ ሰላም ሊያሰፍኑ በሚችሉ እርምጃዎች ዙሪያ እንደሚወያዩ ተገልጸዋል። እንዲሁም የአሜሪካ መንግስት በክልሉ ላሉ ተፈናቃዮች የሚያደርገውን የሰብአዊ ድጋፍ ያለበት ሁኔታ ይገመግማሉ ተብለዋል። ስለ ትምህርት፣ ስለ ዲፓርትመንት ነው፣ ስለ ኢንጂነሪንግ ዘርፍ ነው፣ ስለ ጤና ዘርፍ ነው። የሐረማያ ዩኒቨርሲቲ ተማሪዎች ወደ መከላከያ ኢንጂነሪንግ እንዲገቡና እንዲመለመሉ በዩኒቨርሲቲያቸው ቅጥር ግቢ በመከላከያ አዛዦች አማካይነት ማብራሪያ ወይም ኦሪየንቴሽን ቢሰጣቸውም አንድም ተማሪ ሊመዘገብ እንዳልቻለ ተማሪዎች ያደረሱን መረጃ ያመለክታል። መልማዮቹ የመከላከያ ዩኒቨርሲቲ ኃላፊዎች የጤና ሳይንስ ትምህርትን ጨምሮ በዩኒቨርሲቲያቸው የምታገኟቸው ሁሉም የትምህርት ዘርፎች በመከላከያ ዩኒቨርሲቲ ውስጥ በተግባር ትምህርት በታገዘ ሁኔታ በጥሩ ደረጃ ይሰጣሉ ከሚል ቅስቀሳ ጀምሮ ብዙ የማግባባት ሙከራ ቢያደርጉም የተመዘገበ ተማሪ ካለመኖሩም በላይ አብዛኛው ኦሪየንቴሽኑን አቋርጦ መውጣቱን ነው የመረጃው ምንጮች የገለጹልን። ስለ ትምህርት፣ ስለ ዲፓርትመንት ነው፣ ስለ ኢንጂነሪንግ ዘርፍ ነው፣ ስለ ጤና ዘርፍ ነው። ዘን እነዚህ ዲፓርትመንቶች አብዛኛዎቹ በጣም ተፈላጊ ዲፓርትመንቶችና እጅግ በላብራቶሪ በቤተ ሙከራ የተደራጁ ናቸው። ዩኒቨርሲቲ የሚሰጠው ትምህርት ማንኛውም ትምህርት በቲዮሪ ሳይሆን በተግባር ላይ የተመሰረተ ነው። በጤና ሳይንስ በእነዚህ ዘርፎች ትምህርቶች ይሰጣሉ። በእነዚህ ዘርፎች ባለፉት ወራት ከተለያዩ ክልሎች በብዙ ሺህ የሚቆጠሩ ወጣቶች በግዳጅ እየታፈሱ ወደ ውትድርና ማሰልጠኛ ማዕከላት እንደተወሰዱ በተደጋጋሚ መዘገቡ ይታወሳል። ከጥቂት ሳምንታት ወዲህ ደግሞ በየዩኒቨርሲቲዎች በመዞር ተማሪዎች
የዩኒቨርሲቲ ትምህርታቸውን አቋርጠው እንዲመዘገቡ ቅስቀሳና ውትወታ እየተደረገ ሲሆን እስካሁን ባለው ሂደት የከፍተኛ ትምህርቱን አቋርጦ ወደ መከላከያ ለመግባት የተመዘገበ ተማሪ አልተገኘም። የመቀሌ ፍርድ ቤቶች ስራ ማቆማቸውን አስታወቁ። ፍርድ ቤቶቹ ዛሬ በይፋ ለጊዜው ስራ ለማቆም እንደተገደዱ ማሳወቃቸውን ዳጉ ጆርናል ነው የዘገበው። ለስራ ማቆም እንደ ምክንያት የተጠቀሰው ዳኞች የደህንነት ችግር ወይም ስጋት ስላለባቸው ነው ተብሏል። በቀዳማዊ ወያነ ፍርድ ቤት የተለጠፈው ማስታወቂያ እንደሚያሳየው ከሆነ በተፈጠረው የደህንነት ስጋት ዙሪያ ከሚመለከታቸው አካላት ጋር ተነጋግረን መፍትሄ እስክናገኝ ድረስ የመቀሌ ከተማ መካከለኛ ፍርድ ቤትን ጨምሮ በሰባቱ ክፍለ ከተሞች የምንገኝ ፍርድ ቤቶች ለጊዜው ስራ አቁመናል የሚል ነው። ይህ አሁን ውሳኔ የመጣው በሟች ዘውዱ ሀብቱ ክስ ዙሪያ ባሳለፍነው ሳምንት በገዳይ ላይ የፍርድ ውሳኔ ለመስጠት የቅጣት አስተያየት እየተሰማ በነበረበት ጊዜ የተከሳሽ ቤተሰቦች ባስነሱት ሁከት የፍርድ ሂደቱ እንዲቋረጥ ከተደረገ በኋላ ነው። የደቡብ አፍሪካው መሪ ሲሪል ራማፎሳ ወደ አሜሪካ ቀኑ። ትራምፕ ወደ ስልጣን መምጣታቸውን ተከትሎ ከአሜሪካ ጋር ከፍ ያለ ውዝግብ ውስጥ ገብተው የቆዩት የደቡብ አፍሪካው መሪ ሲሪል ራማፎሳ ዛሬ ወደ አሜሪካ ያቀኑ ሲሆን ነገ ከፕሬዝዳንት ዶናልድ ትራምፕ ጋር ተገናኝተው ይነጋገራሉ ተብሎ ይጠበቃል። የፕሬዝዳንቱ ጽህፈት ቤት እንዳለው የጉብኝቱ ዓላማ በአሜሪካና በደቡብ አፍሪካ መካከል ያለውን የሁለትዮሽ ግንኙነት ዳግም ለማስተካከልና ለማነቃቃት ነው። ስፑትኒክ እንደዘገበው ጉብኝቱ በዋናነት የኢኮኖሚና የንግድ ግንኙነቶችን እንደገና ማነጽ ላይ ያተኩራል። አሜሪካ በነጭ ደቡብ አፍሪካውያን ላይ ባነጣጠሩ የመሬት ወረራዎች ዙሪያ ባቀረበችው ክስ ምክንያት በሁለቱ ሀገራት መካከል የነበረው ግንኙነት ሻክሮ መቆየቱ ይታወሳል። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜናን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ። ኤርትራ በትግራይ ክልልም ሆነ በሌሎችም የኢትዮጵያ የውስጥ ጉዳዮች ጣልቃ እንደማትገባም ገለጸች። የሀገሪቱ የውጭ ጉዳይ ሚኒስትሩም ዲፕሎማቲክ ማህበረሰቡን በሰጡት መግለጫ የኢትዮጵያን የወደብ ጥያቄ ጊዜ ያለፈበት ሲሉም ተችተዋል። አዲስ አበባ አስመራ ለውስጥ ችግሮቿ ተጠያቂነት ከማድረግም እንድትቆጠብም አሳስበዋል። ኤርትራ ትግራይ ክልልና በሌሎች የኢትዮጵያ የውስጥ ጉዳዮች ላይ ትገባለች በሚልም የሚቀርብባትን ክስ አስተባብላለች። የሀገሪቱ የውጭ ጉዳይ ሚኒስትር ኦስማን ሳሌህ በኤርትራ ለሚገኙ የዲፕሎማቲክ ማህበረሰብ አባላት ላይ በተደረጉ ማብራሪያ ሀገራቸው በኢትዮጵያ የውስጥ ጉዳዮች ላይ ጣልቃ እንደማትገባ ተናግረዋል። በመግለጫው ላይም የተባበሩት መንግስታት ድርጅትም ኃላፊዎችና የዓለም አቀፍ ማህበረሰብ አስመራ እየቀረበባት ያለው ክስን ሐሰተኛ መሆኑን እንዲረዱላትን ጠይቃለች። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ ማብራሪያው በፕሪቶሪያ የሰላም ስምምነት፣ የኤርትራ የጦርነት ዝግጅትና በኢትዮጵያ የባህር ወደብ ጥያቄ ዙሪያ አትኩሯል። የኤርትራ መከላከያ ሰራዊትን ባህር ዳር 2022 ላይ ግጭቱን ካበቃ በኋላም ወደ ኤርትራ ዓለም አቀፍ እውቅና ወደ ተሰጠውም ድንበሮች ላይ እንዲዘዋወር በተደረጉት ሚኒስተሩም ገልጸዋል። ጦሩ አሁንም በኢትዮጵያ ድንበር ውስጥም እንደሚገኙ የሚናገሩ ማንኛውንም አካላት እንደ ውስጥ ችግሮቿ ኤርትራን ተጠያቂ ማድረግም የሚፈልግ ነው ብለዋል። እነዚህ ውንጀላቸውን የኤርትራ ኢትዮጵያ የድንበር ኮሚሽን ውሳኔውንም ውድቅ ባደረጉበት የቀድሞ የህወሓት አባላትና በኤርትራ የስርዓት ለውጥም እንዲመጣላት ከፍተኛ ጥረት የሚያደርጉት አካላትም የሚሰራጩ መሆኑን ነው ሚኒስትሩ ያነሱት። በሌላ በኩልም የኤርትራ መንግስት የፕሪቶሪያ ስምምነትን የኢትዮጵያ የውስጥ ጉዳዮች አድርጎ ስለሚመለከተው በዚህም ሂደትም ውስጥም ጣልቃ የመግባት ፍላጎት የለውም ተብለዋል። በትግራይ ጊዜያዊ አስተዳደርና በህወሓት መካከል እየተካሄደ ባለው የውስጥ ግጭቶች የኤርትራ መንግስት ምንም አይነት ሚና የለውም ያለው መግለጫው ከዚህም በተቃራኒም ያሉ ወንጀላዎችንና ክሶችን ሙሉ በሙሉ ውድቅም እንደሚያደርግም አመልክተዋል። የውጭ ጉዳይ ሚኒስትሩ ማብራሪያውን በስፋት ካነሳቸው ጉዳዮች መካከልም የኢትዮጵያ የወደብ ጥያቄ የተመለከተ ሲሆን ይህንን ጥያቄ ጊዜው ያለፈበት ነው ሲሉም ተችተዋል። ኢትዮጵያ በወታደራዊ አሊያም በዲፕሎማሲያዊ አማራጭ የባህር ወደብ ባለቤት ምን እንሆናለን የሚልም የምታቀነቅነውን ጊዜ ያለፈበትና የተዛባ ፍላጎቶችን ኤርትራ ግራ ተጋብታለች ነው የተባለው። በዚህም ረገድም ኤርትራ የዓለም አቀፍ ማህበረሰብና የሚመለከታቸውን አካላትን ኢትዮጵያ የጎረቤቶች ሉዓላዊነትና የግዛት አንድነትን እንድታከብር ጫና እንዲያደርጉ ሚኒስትሩ ጠይቀዋል። ከትግራይ ክልል የፖለቲካ አለመረጋጋት ጋርም ተያይዞ የኤርትራ ስምምነትን ከሰሞኑ በተደጋጋሚ ሲነሳ ተስተውሏል። የትግራይ ክልል ጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ባሳለፍነው ሳምንትን በሰጡት መግለጫ ከትግራይ ክልልም ትርምስ እናተርፋለን የሚሉ አካላት ውስጥም የኤርትራ መንግስት አንዱ ነው ማለታቸው ይታወሳል። አቶ ጌታቸው በመግለጫውም ህገወጥ እንቅስቃሴ ከሚያደርጉት ከወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን ብለዋል። የኤርትራ ፍላጎት የኢትዮጵያ መንግስትን የኤርትራ መንግስትን ይወራል ብለውም በሚያስቡበት ሰዓትም ትግራይ
እንደ መሸሸጊያ መጠቀም አሊያም ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑት ከትግራይ ጋርም በመሆኑ ወደ አዲስ አበባ ማማተር ሊሆን እንደሚችልም ገልጸዋል። ይህንን ተከትሎም የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀልን በኤክስ ገጻቸውም የቀድሞ ትዊተር ገጽ በተባለውም ባሰፈሩ ጽሑፍ ላይ ኤርትራ በህወሓት የፖለቲካ ቡድኖች ውስጥም ያለውን የውስጥ ሽኩቻ የማባባስ ፍላጎት የላትም ማለታቸውን፣ ምክንያቱም በህወሓት አመራሮች መካከል የተፈጠረውን የውስጥ ሽኩቻ ማባባስ በትግራይ ህዝብ ላይም አላስፈላጊና ሊወገድ